ጤና ይስጥልኝ እንዴት ናችሁ? ዛሬ ስለ ድህነት እስቲ ስለ ፒቨርቲ በተለያየ አይነት መንገድ ይተረጎማል። እንግዲህ የወርልድ ባንክ በተለያየ አይነት መንገድ ይተረጉመዋል። አይኤምኤፍ ይተረጉመዋል። የተለያዩ አይነት ድርጅቶች ይተረጉሙታል። የአውሮፓ ዩኒየን ይተረጉመዋል። የተለያዩ ኢኮኖሚስቶች የተለያየ አይነት ትርጉም ይሰጡታል እና ነገር ግን የተግባቡበት አይነት የድህነት መገለጫ ወይም የድህነት ልኬት ምን ይመስላል የሚለውን እንግዲህ ድህነት ስንል እንደ ግለሰብ ወይም ደግሞ እንደ ግሩፕ ሰዎች የፋይናንሻል እጥረት ሲገጥማቸው ወይም ደግሞ የተለያየ አይነት ቤዚክ ኒድ ማሟላት ሲያቅታቸው ድህነት ውስጥ ናቸው የሚባል ነገር ይተረጎማል። ሚኒመም ስታንዳርድ ኦፍ ላይቪንግ የሚባል ነገር አለ። ዝቅተኛ የኑሮ ደረጃን ማሟላት ሲያቅታቸው እዛ ውስጥ ናቸው፣ ድህነት ውስጥ ናቸው ይባላል። እንግዲህ ድህነት በሁለት አይነት መንገድ ይተረጎማል። አንዱም አብሶሉት ፒቨርቲ፣ ሁለተኛው ደግሞ ሪላቲቭ ፒቨርቲ ይባላል። በሁለት በኩል ከፍለን ማየት እንችላለን። እንግዲህ አብሶሉት ፒቨርቲ የምንለው ይሄ የድሃ የምንለው ሰዎች ልብስ ማልበስ ሲያቅታቸው ወይም ምግብ እና መጠለያ ሲያቅታቸው፣ እነዚህ ሶስቱን ነገሮች ቤዚክ ኒድ ይባላሉ። እነዚህም ቤዚክ ኒድስ ማሟላት ሲያቅታቸው አብሶሉት ፒቨርቲ ውስጥ ናቸው ማለት እንችላለን። ሌላው ሪሌቲቭ ፒቨርቲ የምንለው ደግሞ አንጻራዊ ነገር ነው እና አንጻራዊ ድህነት ሰዎች አብረው ከሚኖሩ ሰዎች አንገል ዝቅተኛ የሆነ ኑሮ፣ ዝቅተኛ የሆነ ገቢ፣ ዝቅተኛ የሆነ የኑሮ ደረጃን ሲያሳዩ አብሶሉት ፒቨርቲ ውስጥ ናቸው ብለን መገመት እንችላለን። እንግዲህ ይሄ የሜዥርመንት አለው፣ የራሱ የሆነ ልኬት መለካት ይቻላል ድህነትን ይሉናል። እንግዲህ ብዙም ለእኛ ለአፍሪካኖች ብዙ የሚዋጥ ነገር ባይሆንም ይለካል ይሏል። ለምሳሌ አብሶሉት ፒቨርቲ ሜዥርመንት ላይ አንድ ላይ ማለስማማበት ግን የተጻፈ በወርልድ ባንክ እንደውም ሪቫይዝ ተደርጓል። በ2022 ሪቫይዝ ተደርጓል። ሰዎች ፉድ ሼልተር እና ክሎዚንግ ካቃታቸው ይሉናል፣ ካቃታቸው አብሶሉት ፒቨርቲ ውስጥ ናቸው። ይሄም አንድ ሰው በቀን ገቢው $2.15 በቀን ማግኘት ከቻለ እሱንና ከዛ በታች የሚያገኝ ከሆነ አብሶሉት ፒቨርቲ ውስጥ ናቸው ያሉት ይሉናል። ነገር ግን ይሄ እኛ ምን ማለት ነው? አሁን ይሄ ነገር ሰዎች ለምሳሌ አባዙት እስቲ 2.15ን በ30 አባዙ፣ በ30 ቀን ይህን ስናባዘው ኦልሬዲ ወደ 63-64 ምናምን ዶላር ይመጣል። ይህን ደግሞ በ130 ምናምን በ140 ምናምን አሁን ዶላሩ በዛ አባት ውስጥ ደግሞ ወደ 8,000 ምናምን ብር ይመጣል። ኖርማሊ ባልና ሚስቴን ቢያገኙ ወደ 10 ምናምን ሺህ ብር እያገኙ ከ15,000 እስከ 18,000 ብር እያገኙ ግን አብሶሉት ፒቨርቲ ውስጥ ነን ብለን መገመት እንድንችል ነው። እና ይሄ ምናልባት እኛ አፍሪካኖች በቃ ድህነት ውስጥ ነን ብለን ራሳችንን እንድናሳምን አይነት ነገር የተደረገ ዴፊኒሽን አድርገን ነው የምንወስደው። ምክንያቱም ሰዎች አንድ ባልና ሚስት በወር 15,000 እስከ 20,000 አትሊስት ቤት ኪራይ መክፈል ይችላሉ። አትሊስት በአመት 2 መልበስ ይችላሉ። ምግቡም እንደሆነ እንደምንም ሆነ ምግቡን ቢያካክሱ ምን ቢሉ ማለት ነው። እንግዲህ ልጅ ባይኖራቸው ብለን ብናስብ እና ሁሉም ሰው ከዛ በታች ነው አይነት ነገር ከ15,000 እስከ 18,000 ብር በወር እያገኘ አብሶሉት ፒቨርቲ ውስጥ ነው። ምግብም ሼልተርም ምናምንም አያገኝም ብለን ማየቱ በጣም አደገኛ ነገር አለው። ወይ ጀስት ምናልባት ከኛ ከሀገራችን ወቅታዊ ኢንፍሌሽን ምናምን ጋር ታያይዙት። እኔ ጀስት አስ ኢኮኖሚክስ እንዴት ይታያል ይሄ ነገር? እንዴት ሰዎችን በዚህ ደረጃ ድህነት ውስጥ ናችሁ ተዘፍቃችኋል ብለን አፍሪካኖች ስፔሻሊ ለአፍሪካኖች ይሄ ነገር በቃ ድሃ ነን፣ እርዳታ ያስፈልገናል፣ በቃ ሁሌም ተረጂ ነን ምናምን ብለን እንድናስብ ያደርገናል ብዬ ስለማስበው ነው። ሌላ ሁለተኛው እንግዲህ የጀስት ሪሌቲቭ ፒቨርቲ ነው። ይሄ ሪሌቲቭ ፒቨርቲ የምንለው ነገር ሪሌሽን ቱ አቨሬጅ ስታንዳርድ ኦፍ ላይቪንግ ኢን ሶሳይቲ ውስጥ ይታያል። ሶሳይቲ ውስጥ ሰዎች ከሚኖሩት የኑሮ ደረጃ አንጻር ነው የምናየው። ለምሳሌ በአውሮፓን ዩኒየን የፒፕል አር ኮንሲደር ፑር ኢፍ ዘር ኢንከም ኢዝ ቢሎው 16% ኦፍ ዘ ናሽናል ሚዲያን ኢንከም ይለናል። እንግዲህ ሚዲያን ይወጣና ከሶሳይቱ ከዛ ከሚዲያኑ እንግዲህ 60%ን አቺቭ የማናደርግ ከሆነ በቃ ሪሌቲቭ ፒቨርቲ ነን ብለን እናዋለን። እንግዲህ ሌሎቹ እንደ መልቲ ዳይሜንሽናል ፒቨርቲ ኢንዴክስ የሚባል ነገር አለ፣ ኤምፒአይ። እሱ አትሊስት ነገሮችን በነገራችን ላይ ዲቨሎፕ የሆነውም ይሄ መልቲ ዳይሜንሽናል ፒቨርቲ ኢንዴክስ በነ ዩኤንዲፒ እና በኦክስፎርድ ፒቨርቲ ኤንድ ሂውመን ዴቨሎፕመንት ኢኒሺየቲቭ የሚባል ነገር አለ። በሱ ነው ዴቨሎፕድ የሆነው። ነገር ግን ይህንን ሜዥርመንት በተለያየ አይነት መንገድ ማየት እንችላለን። በስሪ ዳይሜንሽን ማየት እንችላለን ይሉናል። በስሪ ዳይሜንሽን ማየት እንችላለን። የመጀመሪያው በትምህርት ማየት እንችላለን ይሉናል። መጀመሪያው በትምህርት ማየት እንችላለን። ሰዎች እንግዲህ የትምህርት ስኩሊንግ ይር ኦፍ ስኩሊንግ ላይ ሰዎች ምን ያህል ተምረዋል፣ ምን ያህል ትምህርት ቤት ቆይታ አላቸው ሶሳይቲ ማለት እንችላለን ነው። ሁለተኛው በጤና እንግዲህ ለምሳሌ ቻይልድ ሞርታሊቲ የህፃናት እና የእናቶች ሞት መቀነስ ላይ፣ የኒውትሪሽን ላይ በሱ ማየት እንችላለን ይሉናል። ሶስተኛው ስታንዳርድ ኦፍ ላይቪንግ ነው።
ሰዎች ስታንዳርድ ኦፍ ላይቪንጋቸው ለምሳሌ ኤሌክትሪሲቲ ያገኛሉ ወይ፣ ንጹህ ውሃ መጠጥ ውሃ ያገኛሉ ወይ፣ ሳኒቴሽን ያገኛሉ ወይ፣ ሃውሲንግ ላይ እንዴት ናቸው የሚለው ነገሮች ይታያሉ። እና እነዚህ የመልቲ ዳይሜንሽናል ፒቨርቲ ኢንዴክስ መለኪያ ናቸው። ሌላው እንግዲህ ሄድ ካውንት ኢንዴክስ የሚባል አለ። ይሄ እንኳን በብዙ ፎርሙላ አለው፣ የራሱ የሆነ ፎርሙላ አለው፣ ግን ሊሚቴሽን አለው። ይሄ ሊሚቴሽን ዳዝንት ሾው ይለናል። ዳዝንት ሾው ሃው ፑር ዘ ፑር አር ይላል። ሃው ፑር ዘ ፑር አር እንደሆነ ሾው ማድረግ አይችልም። ሌላው ፒቨርቲ ጋፕ ኢንዴክስ የሚባል ነገር አለ። ይሄ በጥልቀት የሚያሳየን ነው። የድህነትን መጠን በጥልቀት ሊያሳየን ይችላል። ሃው ፋር ቢሎ ቱ ዘ ፒቨርቲ ላይን ቱ ፑር አር ኦን አቨሬጅ። ሌላው እነ ጊኒ ናቸው። ጊኒ የራሱ የሆነ ኮፊሽንት አለው በኢኒኳሊቲ ላይ። ይሄ እኩል የሆነ የገቢ አለመመጣጠን ላይ ወይም ደግሞ ፍትሐዊ ያልሆነ የሀብት ክፍፍል ላይ ራሱ ፍትሐዊ ያልሆነ ሀብት ክፍፍል ድህነትን እንዴት ሊያስከስት ይችላል፣ ድህነት እንዴት ሊመጣ ይችላል ብሎ ሊገልጽልን ይችላል። እንግዲህ ሌላው ናሽናል ፒቨርቲ ላይንሶች አሉ። ኤንድ ብዙ አይነት የድህነት መገለጫዎች አሉና በእነዚህ ላይ ተሞርክዘን ሀገራትን፣ ድሃ ግለሰቦችን ወይም ግሩፕን አዚ ሶሳይቲ ድህነት ውስጥ ድህነት በራሱ ትርጉም ምን አይነት ነገሮች አሉት የሚለውን ነገር መገንዘብ እንችላለን። አመሰግናለሁ።